የትኛውም ጴንጤ ፊት ለፊቴ ቆሞ አያስቆመኝም ይሄንን አገልግሎት። ይሄ በደንብ ይሰመርበት ወንድሞች እና እህቶቼ። እንዴ በማን ተመክተህ ነው አንተ እንደዚህ የምትፎክረው ብላችሁ ካላችሁ በላከኝ በንጉሱ በኢየሱስ ክርስቶስ በእግዚአብሔር ልጅ ነው። ሞቱንና ትንሣኤውን አትናገር ብለህ አንተ እንቅፋት ልትሆን ከፈለክ የሰራዊት ጌታ እግዚአብሔር ከመንገዴ ላይ ይነቅልሃል፣ ከአገልግሎቴ ላይ ዞር ያደርግሃል፣ ዳግም እንዳትመለስ አድርጎ ያባርራል ማለት ነው። እራሱ ጌታ ዳግም እንዳትመለሽ ያድርጎ ያባርርሻል። በራሳችሁ አፍ፣ በራሳችሁ መንገድ፣ በራሳችሁ እጅ መጣችሁ ትጠመዳላችሁ፣ ትወድቃላችሁ ማለት ነው። አታስቆሙኝም። ይህን በደንብ ወቁ የወንጌል አማኞች ማለት ነው። ምክንያቱም እግዚአብሔር ትውልዱን ማዳን ይፈልጋል፣ ትውልዱን ማዳን ይፈልጋል እና ለምን ጦርነት ኖረ ብለን አንልም። አንዳንዶች እያወቁ አንዳንዶች ሳያውቁ ለዚሁ አገልግሎት እንቅፋት ሲሆኑ አይተናል። እንቅፋቶችን ደግሞ ጌታ ማስወገድ ልማዱ ነው። ገለል ያደርጋል ማለት ነው። በቃ ገለል ያደርጋል። የምትጸልዩ ሰዎች ጸልዩልኝ። በጣም ትውልድን ለማዳን ትውልድን ለመናጠቅ እግዚአብሔር የተነሳበት ዘመን ነው። እሱ በሚነሳበት ዘመን ደግሞ ሰዎች የሚያስነሳቸው ማለት ሰይጣን ደግሞ የሚያስነሳቸው ክፉ ሰዎች አሉ። እነዚህ ሰዎች በሩቅም በቅርብም ነው የሚነሱት። የሚጽፈው ይጽፋል፣ ቪዲዮ የሚሰራው ይሰራል፣ ፎቶ የሚዘቀዝቀ ይዘቀዝቃል፣ ስም የሚያጠፋ ያጠፋል። ዋቴቨር የፈለጉትን ሊያደርጉ ይችላሉ። ለእያንዳንዳችሁ ጸጋን ሰጥቶ እግዚአብሔር ወደ በመንግስት ውስጥ እንድታገለግሉ ብሎ ሲል ዳጊን ለዝማሬ ሲጠራ ከኔ ጋር አልተማከረም። ጌታ አልተማከረም። መማከርም አይጠበቅበትም። ከማንም ጋር አይማከርም። ከማንም ጋር ከዘማሪ ዳጊ በፊት የነበሩ ዘማሪያን ይሄን ልጅ ዘማሪ አድርጌ ባስነሳው ምናምን ነገር ብሎ ምክር ከሰዎች አይጠይቅም። ስለ ጸጋው ስጦታና ስለ መጥራቱ አይጸጸትም። ኤርሚያስን ሰባኪ ሲያደርገው አይጸጸትም። ከማንም ጋር አልተማከረም። ልጁን በእኛ ሁኔታ ነው የሚገልጠው። ስለዚህ በጌታ ፊት የምነግራችሁ ሰዎች እዚህ ቁጭ ብላችሁ ካሁን አሁን መውደቃችንን ካሁን አሁን መሰበራችንን ለምትፈልጉ የወንጌል አማኞች ለሆናችሁ መርዶ ላርዳችሁ። የያዘን ኢየሱስ ክርስቶስ ስለሆነ አትጥሉንም፣ አትጥሉንም። እናንተን ከፈለግን እኛ ከመንገድ ላይ ዞር የሚያደርገው ጌታ በርከክ ብቻ ነው የምንለው። እኔ እንደዛ የማደርገው ገብቼ አነባባሃለሁ በእግዚአብሔር ፊት ማለት ነው። ፎቶህን ፊት ለፊት ላይ አስቀምጬ በጌታ ፊት ይህን ሰው ከጎዳናዬ ላይ ዞር አድርግልኝ። አንተን የጠራኝ እኔ ልጆቼን በሰላም ማሳደግ እችላለሁ። አንተን የጠራኝ ውጣና አገልግል ብለኛል። ይህን ሰው እችን ሴት ከጎዳናዬ ላይ ዞር አድርግልኝ ብዬ አነባባሃለሁ፣ አለቅስባለሁ ማለት ነው በእግዚአብሔር ፊት። ግደለው አይደለም ብዬ ብለው ዞር አድርግልኝ እንዴ፣ ዞር አድርግልኝ ብዬ ማለት ነው። ከገባህ ትቀጥላለህ፣ ካልገባህ በቃ ብሎክ አድርጎ ሁሉ መሄድ ይቻላል። እና አገልግሎቱ የሰዎች መዳን እየጨመረ በሚመጣ ሰዓት ላይ መነጋገሪያ በሚሆን ሰዓት ላይ አሁን ሁሉ የድሉ አጥቢያ የድሉ ተካፋይ ነን ብሎ የሚል በጣም ብዙዎች አሉ። አንድ ቀን ገድላ ድርሳናትን ቁጭ ብሎ አንብቦ የማያውቅ ሰው ልክ ከላይ ከቤተ ክህነቱ አካባቢ ንቅናቄ ሲጀምር እኛም አለንበት እኛም ስንጮህ ነበር ብለዋል። በጣም ነው እኮ የሚገርመው። በጣም እንዴት አይነት ማፈሪያዎች እንደሆኑ ትናንትና ሲቃወሙኝ የነበሩ ሰዎች ማለት ነው። ምንም አታመጣም እንደዚህ ብሎ ደግሞ እንደዚህ ምናምን ብለው የሚሉ ማለት ነው። ዛሬ ተገልጦ አንዳንዶቹም ቪዲዮ ሰማቸው እንዴ እነዚህ ሰዎች ትናንትና እንደዚህ ሲሉኝ አልነበር እንዴ እኔን እንኳን እያልኩ ማለት ነው። ተመልሰው በዚህ ያህል ፍጥነት ተገልብጦ ጌታ ይመስገን ሃሌሉያ በስራ ላይ ነው አሁን እንግዲህ ጌታን ከፍ ከፍ እናርገው ይላል። አስመሳይ ጴንጤ እንዴት ያስጠላል። ሄድና ቸርች ገብተህ ባይብል ስተዲ አጥና፣ ወይ ደግሞ ያው ክፈትና 3 እና 4 ሰው ያያል። እዛ ሄደ የምታላዝነውን አላዘን እዚህ መተህ ልክ አብረህ እንደሰራህ አድርገህ ትናንት ስትቃወሙ የነበራችሁ ሰዎች ማለት ነው። አሁን ንቅናቄው መናወጡ ሲጀምር ትውልድ መጠየቅ ሲጀምር ቤተክርስቲያን መጽሐፍት ወደ ማረም ስትመጣ እኛም ያው እንግዲህ ልክ ነው ብሎ ባልታጠበ ፊቱ ብቅ ብቅ አለለ ብዙ ጴንጤ። የት ነበራችሁ በዚህ 10 ዓመት ውስጥ በእግዚአብሔር ጸጋ ስንታገል ከወንድሞቼና ከእህቶቼ ጋር
ስታላግጡ የነበራችሁ ማለት ነው። ፎቶውን በየፌስቡክ ላይ እንትን ባል እንዳጣች ሴት አንዴ ወደ ግራ አንዴ ወደ ቀኝ አንዴ ወደ ፊት ለፊት አንዴ ወደ ጀርባ እየተነሳች ስትለጥፍ የነበርክ ሰውዬ ሁሉ አሁን ብቅ ብለህ ደግሞ አትንኳቸው ምናምን ነገር ብሎ የሚል ማለት ነው። ኤኒዌይ ያገናኘናል፣ መንገድ ላይ ያገናኘናል እና በቅንነት አልገባ ብሎ ካለ በሚያናግርህ መንገድ ጌታ ያናግራል። ጌታ ነው የሚያናግርህ። የጴንጤን ጥጋብ ጌታ ነው የሚያስተነፍሰው በደንብ አድርጎ ማለት ነው። የአንዳንዶች የጥጋባችሁ ልክ ምን እንደምንል አይደለም። ጌታ ምሕረትን ያርግላችሁ። በቃ ይሄን ብቻ ነው ብለን የምንለው። እግዚአብሔር አምላክ በስራ ላይ ነው። እኔ ደስ የሚለኝ ጌታ ወንድሞች እናቶቼ ከማንም ጋር ይኸውልህ ከትምህርት ቤት መጥተው ልጆቼ ውጭ እየተጫወቱ ነው፣ ትራምፕሊን ላይ እየዘለሉ በቃ ከነሱ ጋር እኮ መጫወት እችላለሁ። ቆንጅዬ ሚስት ጌታ ይሰጠኛል። ከሷ ጋር ቡናዬን ይዤ ቁጭ ብዬ መጫወት እችላለሁ። የሆነ እዚህ ስንመጣ የሆነ ነገር በቃ ስራተን የሆነ በቃ ከሆነ አንዳንዱ ከኦርቶዶክስ ጋር እልህ የያዘኝ ሁሉ ይመስል አድርገው የሚስሉ ማለት ነው። የምን እልህ ነው የምታወራው? እግዚአብሔር ህዝቡን ማዳን ይፈልጋል እኮ ነው ብየምልህ። ዞር በል አንተ የነፈሰብህ ጴንጤ፣ ዞር በል ከጎዳና ላይ ዞር በል እኮ ነው ብየምልህ። የነፈሰብህ ማለት ይሄ ነገሩ ነፈሰበት ተብሎ ነው የሚባል። በቃ የነፈሰብህ ዘማሪ፣ የነፈሰብህ ነቢይ፣ የነፈሰብህ ፓስተር፣ የነፈሰብህ ወንጌላዊ፣ የነፈሰብህ የቤተክርስቲያን ሽማግሌ ዞር በል፣ ሂድ ተከተት፣ ጓዳ ግባ፣ ሂድ ጓዳ ግባ። ብራዘር አንተ እኔ አስረድቻ አይደለም፣ ሚካኤል መጥቶ መልአኩ ቢያስረዳ እንኳን አይገባም። የነፈሰበት እኮ አልኩ፣ የነፈሰበት ተብሎ እንደሚባል የነፈሰበት ይባላል። እና የነፈሰባችሁ ዞር በሉ፣ ያለል በሉ። እደግመዋለሁ፣ አንጀትህ እርር ቀጥል እያልክ አንዳንድ ጴንጤዎች አንጀታችሁ ድብን እርር እያለ ይህንን ወንጌል ማዳኑና ጌትነቱን እናገራለሁ። በቃ እግዚአብሔር እንደዚህ ሆነ ፈጥሮሃል ማለት ነው። እየተቃጠልክ እየተበሳጨህ በራስህ ጥርስ የራስን ከንፈር እየበላህ በቀናት እንድትኖር በቃ እግዚአብሔር ለዚህ እንዲያዋርዶ ጥሎሃል ማለት ነው። ምንም ልረዳ አልችልም። ምንም ልረዳሽ አልችልም። ዞር በሉ ከጎዳና ላይ፣ ዞር በሉ ከጎዳና ላይ። ብርቱ እንባ አለኝ በእግዚአብሔር ፊት ማነባው እንባ ደግሞ ይጥልሃል አልኩ። በሚስታችሁ አልደረስኩ፣ በኑሯችሁ አልደረስኩ፣ በሀብታችሁ አልደረስኩ፣ በምን አልደረስኩ። እኔ ምን ይፈጠርልኝ ብላችሁ እንደምትሉ አይዶን ነው። ይቅርታ ይህን ቋንቋ ስናገር በገጠር ምን ይላል? የወገብ ላይ ቅማል ብሎ የሚሉት አይነት ማለት ነው። የማይለይ ተጣብቆ አብሮ እንትን ለማለት የሚፈልግ በቃ አልገባም ይሄ አገልግሎት ዞር በል፣ አልገባሽም ይሄ አገልግሎት ዞር በይ፣ ሂጂ፣ በቃ ሌላ ቦታ ላይ ሂጂ፣ ሌላ ቤት የተከፈታል ሂዱ፣ እዚህ እኔ ጋር አትምጡ። አትምጡ። ያልተሰጠህን ኬት አምጥተህ ነው የምትሰብከው? አልተሰጠህም። ቅዱስ የእግዚአብሔር ልጅ ምስክር ነው። አልተሰጠህም፣ አልጠራችሁም። እግዚአብሔር ብዙዎቻችሁን ለወንጌል አገልግሎት አልጠራችሁም። አልተጠራህም እኮ ነው ብዬ የምልህ። አልተጠራህም ማለት አልተጠራህም፣ ጥሪ አልደረሰም፣ ውጣና ስበክ አላለ። እንደ መናጆ በግ ነው የምትገባው። ትመጣና እሱም ቢሆን ባልከፋ በጎነቱን ለመናገር ልዩ ጥሪ የሚያስፈልጋቸው እንዳለ ብናቀም የእሱን በጎነት ለመናገር ለመመስከር የእግዚአብሔር ልጅ መሆን መቂ ነው። መንገድ ላይ መጥቶ ሹክክ ብሎ ይገባና ገስት ልቆ ከዛ በኋላ እንትን
በዚህ ማለት እንደዚህ ነው የሚሰበከው። አንተ ነህ እንዴ እኔን ሊድ የምታደርገው? አንቺ ነሽ እኔን ሊድ የምታደርጊ? የልዑሉ መንፈስ በውስጥ ያለ ሰው ነው። ማንም እዚህ ጎፈሪያምና ጸጉራም ሴት አይደለችም እኔን የምትመራኝ። አርፈ ተቀመጥ ብራዘር። ካልሆነ ገስቱን ሙሉ በሙሉ ዘግቼው ብቻዬን ነው የማገለግለው። ብቻዬን ዳጊዬን ብቻ አስገብቼው ብቻዬን ነው የማገለግለው። ቴንክ ዩ እግዚአብሔርን እጅግ አድርገን እናመሰግናለን። በቅንነት የምትተጉ ወንድሞቼና እህቶቼ አልከሰርንም። ይሄን ነው ብነግራችሁ ጌታ ኢየሱስ ምስክር፣ አልከሰርንም። ኦኬ አልከሰርንም ማለት አልከሰርንም። ለምን እንከስራለን? ኢየሱስ ያድናል ብለን ምሕረትና ፍቅሩን ተናግረን የሱን ምሕረትና የሱን ፍቅር እኮ ትውልድ እንዳያውቀው የጋረዷቸው የሰው እውቀቶች፣ የሐሰት ትምህርቶች፣ የሐሰት ትርክቶች በእግዚአብሔር መንግስት ውስጥ በክርስቶስ ቤተክርስቲያን ታሪክ ውስጥ ተሰምቶ የማይታወቅ እንግዳ የሆኑ ትምህርቶች ቤተሰቦቻችንን እንደ አሽክላ አረግ ተብትበው ይዘው ጠፍንግ አድርገው አስረው ይዘው ፍጻሜያቸውን ዴስቲኒያቸውን ሊያበላሽ የሚችል የእውቀት ስተትን ተሞልተው እኔ ከዳንኩ በኋላ ቤተሰቤን እንዴት ተዋለሁ? ከዛ ጨለማ ውስጥ ያወጣኝ ኢየሱስ ማዳኑን እንድናገር ጌትነቱን እንድናገር ጸጋ ሰጥቶኛል። ጸጋ ሰጥቷል። ጸጋ ሰጥቶሻል። ኦኬ ምንም አታመጡም እኮ ሲሉን ነበር ራሳቸው። አባቶቻቸውን ለስብሰባ እንዲቀመጡ አደረጋቸው። ምን እናድርግ ብለው መጽሐፍቶቻችን ጥራት ይጎላቸዋል እኮ ብሎ ነው ያስባላቸው ጌታኛ እኮ እንደዛ እንትን አካብዱልን ብለን መጮ ስላልፈለግን ነው። እሺ አፌን ሞልቼ እነግርሃለሁ። የሊቃውንት ጉባኤ የተባለው ስብሰባ የተሰበሰቡት ብዙ ወንድሞቼ ቢኖሩም ከነዛ ወንድሞቼ መካከል ለብዙ ዓመታት ለብዙ ወራቶች በመጽሐፍ የጻፉ አሉ፣ በስልጠና የሰጡ አሉ። ለዚህ 10 ዓመታት ያህል አብሬ ጮክ ያለው አየህ፣ የብዙ ወንድሞችና እህቶች ትጋት የእግዚአብሔር ጸጋ ረድቷቸው መጽሐፍ በመጽሐፍ ስልጠና በመስጠት ኦኬ የተተጋ ትጋት ነው። ኦርቶዶክሶች መጽሐፍቶቻችን ጥራት ይጎላቸዋል ያሉት ፓትሪያርክ እኮ ናቸው፣ የምድሪቱን ሊቃውንት ሰብስበው። ይሄ ለእኔ አንድ ምርታ ነው ብራዘር። ባልታጠበ ፊት መተህ እንዴት ዜናው የሚሰበከው ብለህ ለአንድ ሰው እኮ ወንጌል ነገር አታውቅም። እኔ አንዳንድ ጴንቶች አደብ ያዙሽ። ለእኔ ወንጌል ስብከትን ለእኔ ትነግረኛለህ አንተ? ማፈሪያ እኮ ነው ብዬ የምልህ። ፓስተር እንኳን ብትሆን ማፈሪያ ነህ። ምክንያቱስ አንተ ይሄ ዛሬ የምሰብከውን ወንጌል አታስብከው፣ ለእናትህ አትናገርም። ካፌ ላይ ቁጭ ብለህ ቡና ስትጠጣ አብሮ ለሚጠጣ ሰው እንኳን እኮ የማትናገር ሰው እኮ ነህ። አናቃችሁ እንደ ብዙዎቻችሁ እሁድ መድረክ ላይ ስናገኛችሁ ብቻ ነው ኢየሱስ ጌታ ነው ብላችሁ ምትሉ። ወጣ አትልም፣ ወጣ አሰብክም። በልካችሁ ነው የምነግራችሁ፣ በልካችሁ። ስለዚህ አርፋችሁ ተቀመጡ። አትወራጩብኝ እኮ አልኩ። አርፈ ተቀመጡ። እግዚአብሔር በስራ ላይ ነው። ህዝባችን እየጠየቀ ነው። እኔ ስንት ሜሴጅ እንደሚመጣልኝ ልነግራችሁ አልችልም ወንድሞች ናቶች። ስንት ሜሴጅ እኮ አልኩ ወንድሜ፣ ስንት ሜሴጅ ከቤተሰብ ከስንት ቤተሰብ ጌታ ኢየሱስ ስሙ ይባረክ። ስለዚህ ህዝባችን እየጠየቀ ነው። እዚህ እንደምንወያየው ወይ ገብተው እንደሚወያዩት አይደለም። ከስንት ቤተክርስቲያን ሜሴጅ ይመጣልኛል፣ ከኛው ከወንጌላውያን አማኞች። ኢየሱስ የእግዚአብሔር ልጅ ምስክሬ እኮ ነው አልኳቸው። ወንድሞች እናቶች፣ የአንተን መልእክት ሰምተው መጥተው ጌታን ተቀበሉ። ሆስፒታል ውስጥ ነበር የሚሰሩት። ሆስፒታል እያስታመሙ እያሉ ሆስፒታል ተኝቼ ታምሜ ሳለው እዛ ሳለው እሰማ ነበረ ብለው የሚል ማለት ነው።
እንዴ ይገርምሃል ኤርሚ፣ እኔ ከቃለ ሕይወት ቤተክርስቲያን የምደውልህ አገልጋይ ነኝ። የሚገርመኝ ባለፈው እሑድ ዕለት መጥተው ከነ ቤተሰብ ጭምር ጌታን ተቀበሉ። እንዴት ተቀበላችሁ ብለን ስንላቸው ኤርሚያስ የሚባል ታውቁታል። እኔ እኮ አላውቃቸውም። ፓስተሩ ራሱ እንኳን አላውቀውም ወንድሜ። እና ሰምተን የእነሱን መልእክት የትዝታውንም ሰምተን እዛ እነ ዳጊም ሲናገሩ ሰምተን መተን ጌታን ለመቀበል ወሰንን። ጸልዩልን ብለው ጌታን ተቀበሉ። ውስጥህ እርር አለ፣ ተናደድክ። የወንጌል አማኝ የሆንከው ወንድሜ ጭስ አልኩ፣ ተቃጠል አልኩ። ይሄ የአቢሻሎም መንፈስ የተወጋ ይሁን ከላህ ላይ ቅናተኛ መንፈስ። የእግዚአብሔር ስራ በማንም ይሰራ፣ በማንም በዳግም ይሰራ፣ በቤኪ በማንም ይሰራ፣ በማንም ክብሩ ለጌታ ነው። ክብሩ ለጌታ ነው። ቁጭ ብለው አገልጋዮች ሆነው ማለት ነው እዚሁ ቤት ላይ በሌላ አካውንት ቁጭ ብለው እየሰሙ ውስጣችሁ በስጋ ቅናት የሚነድ ጴንጤዎች ንደዱ። ጥሩ የመንደድ ዘመን ይሁንልህ። ጥሩ የመቃጠል ዘመን ይሁንልህ። እቤቴ ስንበረከክ ተንበርኬ ጸልይልሃለሁ። ምን ልላችሁ እችላለሁ ታዲያ ወንድሞች እናቶች? ማን ነው እዚህ ውስጥ ሚስትህን የነጠቅኩብህ? ማናችሁ ነው ገንዘባችሁን የዘረፍኩትኝ ያለ አግባብ? ምንድነው ሁሉ ቀን እየወጣችሁ እንደ ጠገባ አህያ የምታናፉት ጴንጤዎች? ተረጋጉ፣ ተረጋጉ። የማትረጋጉ ከሆነ ሂዱ። እንደ ቀትር እባብ አሁን መናደፍ ጀመሩ። የአካውንታቸው አይታወቅም። ሂድን አድርገውት ደብቀውት ማን እንደሆኑ አይታወቁም። ሲጽፉ ግን ይታወቃሉ። በእርግጠኝነት እንገራችሁ፣ ስጽፉ አውቃቸዋለሁ። እኔ ክርስቶስ መንፈስ ያለብኝ ሰው ነኝ፣ አውቃለሁ። ያው የምትተፉት መርዝ ካለ ወጣችሁ እንድትተፉ ትፈልጋለሁ። የምትጽፉም እንድትጽፉ፣ ቪዲዮ የምትሰሩም እንድትሰሩ ማለት ነው። ሂድን ሆናችሁ ማለት ነው። ተደብቃችሁ አታስቆሙኝም። 4 ነጥብ። ንጉሱ ከኔ ጋር ስላለ ነው እንደዚህ የምመካው። ምን ይሁን እንደሚሉ እኔ አልገባኝም። ወንድሞች እናቶች ምን ይሁን እንደሚሉ ምናችን ተነካ ብለው እንደሚሉ አይዶ ነው። ሁሉ ተነስቶ ጉንፍ ነው። ሁሉ ተነስቶ ያኮርፍልሃል። ሁሉ ተነስቶ በቃ እንትን ነው። አንደበቴም እጄም ንጹህ ነው። እናንተን አልበደልኩም፣ ምንም አላደረኳችሁም። ዞር በሉ ከጎዳናዬ ላይ ዞር በሉልኝ። የማንንም ባለጌ ሳስታምም አልኖርም። ዞር በሉ ከጎዳናዬ ላይ። ብቻዬን ነው የጠራኝ ኢየሱስ። ጥርቅም አድርጌ ገዝቱን ዘጋውና ብቻዬን አገለግላለሁ። የምትመጡ የምትሰሙ ካላችሁ ትመጣላችሁ። የማትመጡ እዚህም ያላችሁ እንኳን 470 ምናምን ሰው አለ አይደል? ከፈለጋችሁ ሂዱ ወገኖቼ። ጌታ ኢየሱስ ምስክር እኮ ነው አልኩ። ሂዱ፣ አትምጡ እዚህ ቤት። ኢየሱስ ስላለ የሚጠራውን ይጠራል።